መንፈሳዊ አይኖቻችሁ እንዲከፈቱ ይህንን 3 ነገር አድርጉ። በመላው አሜሪካ በራእይ ተመልካችነቱ የሚታወቀው አፖስትል ቶኒ ካምፕ ከብዙ የጾምና የጸሎት ተጋድሎ በኋላ መንፈሳዊ አይኖቹ በድንገት የተከፈቱበትንና የነብዩ ዳንኤልን ቅባት ጸጋ የተካፈለበትን ታምራዊ ምስጢር ይገልጣል። ሰዎች ያዩትን ህልም ከነትርጉሙ በራዩ እስከ ማየት ያደረሰኝ የእውነተኛ የመንፈስ ቅዱስ ምስጢር ነበር ይለናል። እግዚአብሔር በእርግጥ የጾም ወቅት ምን እንድሰራ ነገረኝ። የህይወት የመንፈስ ልምምድ ሙሉ በሙሉ የሚለወጠው የልቦና አይኖችህን የሚያበራው ይህ ድንቅ ምስክርነት ምስጢር ለማወቅ ቪዲዮን እስከ መጨረሻ ተከታተሉ። በአንድ ወቅት እነዚህ ልምምዶች ለኔ ባዶ ነበሩ። እንደማንኛውም ከ0 ዲግሪ እንደሚጀምር የክርስቶስ አማኝ በእነዚህ ልምምዶች 0 ላይ ነበርኩ ማለት ይቻላል። ህልም፣ ራእይ፣ መገለጥ፣ ማየት ይሁን ወይም አንደኛ ቆሮንቶስ ምዕራፍ 12 ላይ ከተዘረዘሩት ከ9 የጸጋ ስጦታዎች መካከል በህይወቴ ውስጥ አንዳቸውም እንዳልነበሩኝ፣ ነገር ግን መፈለግንና ማድረግ በእናንተ የሚሰራው እግዚአብሔር ነው በሚለው ቃል መሰረት እርሱ ራሱ እግዚአብሔር እነዚህን ነገሮች እንድራብና እንድጠማ ኃይለኛ መሻት በውስጤ ያስቀመጠ። መሻቱ በውስጤ እንደ እሳት ቢንቦገቦግም ግን እንዴት መንፈሳዊ አይኖቼ እንደሚከፈቱ መንገዱን አላውቅም ነበር። በውስጤ መሻቱን እየተቀጣጠለ ሲመጣ መንፈሳዊ አይኖቼን ክፈትልኝ፣ መንፈሳዊ መልእክቶችን ልይ፣ በማየው መገለጥ እየተመራው የሰጠኝን ህይወት ልኑር፣ ሌሎች ወንድሞችና እህቶችን ላገልግል እያልኩ በጸሎት ብተጋ መልስ ግን አልነበረም። አይኔን የሚከፍተውን ትክክለኛ መንገድ መንፈስ ቅዱስ እስኪነግረኝ ድረስ እነዚህ የመሳሰሉ የጾም ጸሎት ተጋድሎችን አድርጌያለሁ። ታዲያ በአንድ ወቅት መንፈስ ቅዱስ ይህንን መንፈሳዊ አይኖቼን የሚከፈቱበትን ሚስጥራዊ መንገድ ሲነግረኝ መንገዴ ቀላል ሆነልኝ። ትግሌ ከዛ በኋላ አበቃ። በዚህ ሂድ ብሎ በነገረኝ ሐሳብ መሰረት ሲሄድ መንገዴ ቀላል ሆነልኝ። ትግሌም ከዛ በኋላ አበቃ። ሁሉንም አይነት የማየት ደረጃ ማየት ጀመርኩኝ። ማየት ብቻ ሳይሆን አይኖቼም ተከፍተው ቀሩ። ክብር ለእግዚአብሔር ይሁን። እግዚአብሔር ይህንን ብታደርግ አይኖች ይከፈታሉ ብሎ የነገረኝን ለእኔ ይሰራልኝን ለሁሉም የክርስቶስ አማኝ የሚጠቅም ሚስጥራዊ መንገድ ከመናገሬ በፊት እምነትና መነቃቃት እንዲሆንላችሁ ከተሰጡኝ የማየት ልምምዶች መካከል አንዱን አንስቼ ልንገራችሁ። ይህ አሁን የምነግራችሁ ምስክርነት አንድ ምሽት ላይ ያየሁት መንፈሳዊ ልምምድ ነው። ልምምዱም ወደፊት ሊሆን ያለውን እዚያኑ ቀን ቦታው ላይ በመንፈስ ሄዶ የማየት ልምምድ ነበረ። ሁልጊዜ ወደ መኝታዬ ከመሄዴ በፊት በቅድሚያ የመጸለይ ልምድ ነበረኝና እንደተለመደው በዚያ ምሽት ጸለይኩኝና ተኛው። ይህንን ያየሁት ራእይ ተመስጦ ወድቆብኝ ሊው ወይም በቀጥታ ሊው የማውቀው ነገር የለም። በርግጥ ብቻ አንድ ራእይ ያየሁት ራእይ እንደዚህ ነበር። እያየሁም ሳለው የማየው ነገር ሁሉ በድንገት ወደ ጨለማነት ተለወጠና የራእይ ዓለም ውስጥ ገባው። ከዚያም ራሴን አንድ የማውቀው ቤተክርስቲያን ውስጥ አገኘሁት። የተገኘሁት የአምልኮ ቀን ላይ ነበር። ከህዝቡ መካከል ሆኜ ሳለው ራሴን አየው። ጉባኤውን ከና አቀማመጡ ነበር ያየሁት። መድረክ ላይ የሚያገለግለውን ፓስተሩን አየው። ፓስተሩ ግራጫ ጸጉር ነበር የነበረው። ከላይ ጥቁር መስመር ያለበት ነጭ ሸሚዝ ለብሶ ነበር። የለበሰውም ሁሉ አየው። ከዚያም ፓስተሩን ከህዝቡ መካከል ወደ መድረክ ና ብሎ ሲጠራኝ አየው። በመጨረሻ ራእዩ አለቀና ወደ ልቤ ተመልሼ ነቃው። ያየሁትን መልእክት ነገ ላይ የሚሆን ነበር። ሁሉንም አይነት መንፈሳዊ ትዕይንት ነበር ያየሁት። ካየው በኋላ ይህንን ነገር ሄጄ አረጋግጣለሁ ወስኜ ተኛው። በነጋታው ለባለቤቴ ያየሁትን ራእይ መናገር አልፈለኩም። ዛሬ እዚያ ቤተክርስቲያን እንሄዳለን ነበር ያልኳት። ባለቤቴን ለምን ብላ ጠየቀችኝ። ስላየሁት ነገር ሳልነግራት ወደዚያ መሄድ ነው የምፈልገው አልኳት። ያልነገርኳት ሰይጣን ነገሮችን መሰናከያ ፈጥሮ ፓስተሩ እንዳያስቀረው ስለፈራው ነበር። ወደዚያ ከሄድን በኋላ ጉባኤ ውስጥ ገብተን ተቀመጥን። ሁሉንም ነገር ማታ በራእይ እንዳየሁት ሆኖ አገኘሁት። የህዝቡ አቀማመጥ፣ ፓስተሩ የለበሰው ልብስ ከነከረባቱ ሁሉንም ነገር አየሁ። ልክ በራእይ እንዳየሁት ፓስተሩ ወጣ በልብሎ ከህዝቡ መካከል ጠራኝ። መድረክ ላይ ወጣው።
እንዳየሁትም ጸለይልኝ። ከዚያም እኔም እንዳየው ጸለይኩኝ፣ መልእክትም ነገርኩት። ሁሉንም ነገር ማታ እንዳየሁት ደረጃ በደረጃ ተፈጸመ። ይህ መንፈሳዊ ዓይኖቼ ተከፍተው ካየኋቸው ከብዙ ልምምዶች መካከል በጥቂቱ ነው። ለበጎ ስራ እንድትነቃቁ ይህን ካልኳችሁ፣ አሁን ደግሞ እግዚአብሔር ይህን ብታደርግ ዓይኖች ይከፈታሉ ብሎ ወደነገረኝ ወደ ዋናው ሀሳብ እንምጣ። ነገሩም እንደዚህ ነው። ረዘም ያሉ ቀናት ጾምና ጸሎት ይዤ ጌታ ሆይ ዓይኖቼ እንዲከፈቱ ምን ላድርግ ብዬ እየጸለይኩኝ ነበርና ብዙ ጊዜ እጾማለሁ፣ ጸልያለሁ። ሲጀምር አትክልት ተመጋቢ ነኝ። የዚያን አይነት የአመጋገብም ስርዓት ብጠብቅም እርሱም ቢሆን በቀን 1 ጊዜ ብቻ ነበር የምመገበው። ብዙ ጊዜ እጾምና ጸልይ ነበር። እንዲህ ባደርግም ለሌሎች በጾምና በጸሎታቸው ወቅት ዓይኖቻቸው እንደተከፈተላቸው እንደተናገሩ ለእኔ ግን አልሰራልኝም ነበር። ይህንን በጾምና በጸሎቴ ላይ እስካክልበት ድረስ ምንም ነገር ማየት አልቻልኩም ነበር። እግዚአብሔር በዚህ የጾምና ጸሎት ጊዜ ይህንን የመጽሐፍ ቅዱስ ክፍል 3 ጊዜ ብታነብ ይሆንልሃል፣ ዓይኖች ተከፍተው መንፈሳዊ ዓለም ታያለህ አለኝ። 3 ጊዜ እንዳነበው የተናገረኝን የመጽሐፍ ቅዱስ ክፍል ትንቢተ ዳንኤል ነበረ። እንደምታውቁት ትንቢተ ዳንኤል በራእይ በህልም በትርጉም ይታወቃል። በመላእክት መገለጥ በታላላቅ መገለጦች የተሞላ የትንቢት መጽሐፍ ነው። ያየው ህልም የጠፋበት የንጉሥ ናቡከደነጾር ታሪክ የነቢዩ ዳንኤል ለናቡከደነጾር በእግዚአብሔር መንፈስ ተሞልቶ ህልሙን ከነትርጉሙ የተናገረበት ታሪካዊ ታዋቂ ታሪክ ያለው በዚህ መጽሐፍ ቅዱስ ውስጥ ነው። በአጭሩ ይህ መጽሐፍ በነቢያት ጸጋ በመንፈስ የተሞላ መጽሐፍ ልንለው እንችላለን። ዓይኖቼ የመከፈቱ ሚስጥር ከዚያ ክፍል ውስጥ የተገኘ ነው። እግዚአብሔር ይህንን የዳንኤል መጽሐፍ 3 ጊዜ አንብብ ያለበትን ሚስጥር ምክንያት በመጽሐፍ ቅዱስ ውስጥ ያለውን ዕውቀት ብቻ መንፈሳዊ ጸጋ ጭምር እንድትካፈል ነው። አንድ የመጽሐፍ ቅዱስ ክፍል ስታነብ መጀመሪያ ታሪኩን ታውቃለህ፣ የመረጃ ዕውቀት ይኖራል። ሁለተኛ ያንን ክፍል ለሁለተኛ ጊዜ አድምታችሁ ስታነቡና ስታጠኑ ደግሞ ከህይወታችሁ ጋር የሚዋሃድ የመገለጥ ዕውቀት፣ የአብሮነት ዕውቀት ታገኛላችሁ። ሶስተኛ ከዚህ አልፋችሁ በማሰላሰል መንፈስ ያንን የመጽሐፍ ቅዱስ ክፍል ለሶስተኛ ጊዜ እንደምታነቡ ስታስቡ ታስተውሉታላችሁ። ከውስጣችሁ ጋር ስታዋህዱት በዚያ ጊዜ የረቀቀውን የተሰወረውን የመገለጥ ዕውቀት ብቻ ሳይሆን የምታገኙት በነብዩ ላይ ይሰራ የነበረውን የነብዩን መንፈስ ቅባትና ጸጋ ነው የምታገኙት። ሚስጥሩ ይሄ ነው። መንፈስ ቅዱስ በተናገረኝ መሰረት ትንቢተ ዳንኤል 3 ጊዜ አነበብኩት። አድምጬ አጥብቄ ያጠናሁት፣ አሰላሰልኩት። በመጨረሻም በነብዩ ዳንኤል ላይ ይሰራ የነበረው ቅባት አገኘው። ከነብዩ ዳንኤል ጸጋ ተካፈልኩኝ። መንፈሳዊ ዓይኖቼ ተከፈቱ። መከፈት ብቻ ሳይሆን ተከፍተው ቀሩ። ይህ መንገድ ለእኔ ብቻ አይደለም የሚሰራው። ይህንን የመጽሐፍ ቅዱስ ለምታምኑ የእግዚአብሔር ቤተሰቦች ሁሉ የሚሰራ ነው። ጳውሎስ በኤፌሶን 1:17 ላይ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ የልቦናችሁ ዓይኖች እንዲበሩ እለምናለሁ ብሎ የጸለየውን ጸሎት መልእክቱን ለጻፈላቸው በወቅቱ ለነበሩ ክርስቲያኖች ብቻ ሳይሆን ዛሬ ላይ ላለን ለክርስቶስ አማኞች ሁሉ የሚሰራ ነው። የውስጥ የመንፈስ ዓይኖች ሲበራ፣ የልቦናችሁ ዓይኖች ሲበሩ፣ ለኛም እንዲሁም ለሌሎች ያለውን የእግዚአብሔርን ሐሳብና ዕቅድ መገለጥ በራእይ እንላለን። በዚህ እንመራለን፣ ሌሎችንም እናገለግልበታለን። በዚህ መንገድ እግዚአብሔር ለሌሎች ያለውን ፍቅርና መልካምነት እንረዳለን። በመገለጥ በራእይ ማገልገል ማለት እግዚአብሔር መልካምነትን ለሌሎች መግለጥ ማለት ነው። እግዚአብሔር በዚህ መንገድ ብትሄድ የጠየቅከውን ታገኛለህ ብሎ በነገረኝ መንገድ ከሄድኩ በኋላ ዓይኖቼ ከተከፈቱ በኋላ ካገኟቸው ልምምዶች መካከል ሌላ የተለየ ልምምድ ነበረ። እርሱም ሰዎች ያዩትን ህልም ከነትርጉሙ የማየት ልምምድ ነው። ልክ
ዳንኤል የናቡከደነፆርን ህልም አይቶ የጠፋበትን ህልም ከነትርጉሙ እንደተናገረው እኔም ከነዚህ መጽሐፍ ላይ ተካፈልኩት። ከነዚህም አይነት ልምምዶች አሁንም አንዱን አንስቼ ልመስክርላችሁ። ሁልጊዜ ማታ ማታ እንደማደርገው ወደ እንቅልፌ ከመሄዴ በፊት ጸለይኩኝና ወደ መኝታ ሄድኩኝ። ከዛም አይኖቼ እንደጨፈንኩ ወዲያውኑ በመንፈስ ወደ አንድ ሆቴል ሄጄ ራሴን አገኘሁት። እዚያ ሆቴል ሎቢ ውስጥ 3 ሰዎች ተቀምጠው አየሁ። እነዚህ 3 አገልጋዮች ነበሩ። ከ3ቱ አንደኛው ሰው በጣም ታዋቂ አገልጋይ ነበረ። ከዚያም በፊት በአካል አግኝቼው አላውቅም ነበረ። እዚያ ሆቴል ውስጥ ከማቀው አገልጋይ ጋር ተቀምጦ ሳገኘው በራይ ውስጥ አየው። የተቀመጥኩበትንም ቦታ ተመለከትኩኝ። ሳገኛቸው ይህንን በመላው አሜሪካ የሚታወቅ አገልጋይ ሰላምታ ከሰጠሁት በኋላ አንድ ህልም እንዳየ ነገር ግን ትርጉሙ እንዳልገባኝ ነገረኝ። እኔም ህልሙን ከነ ትርጉሙ ስነግረው አየው። በመጨረሻም ከራይ ውስጥ ወጥቼ ወደ ራሴ ተመለስኩ። ይህንን ካየው በኋላ አንድ ባላሰብኩት ቀን በሉዊዚያና በሚገኝ አንድ ሆቴል ውስጥ ተገናኘው። የተገኘሁት ለሌሎች ጉዳይ ነበረ። ነገር ግን በሰማይ በታሰበ መንፈሳዊ ቀጠሮ እዚያ ሆቴል ውስጥ ተገኘው። እንደገባሁም አንድ ቀን በራእይ ያየኋቸው እነዚህ 3 ሰዎች የሆነ ጥግ ላይ ተቀምጠው እንዳየኋቸው የነበሩበት ቦታ በትክክል በራእይ እንዳየሁት አይነት ቦታ መቀመጫ ላይ ነበር። 2 አገልጋዮች ጋር ሰላምታ ከተለዋወጥኩ በኋላ ከመካከላቸው የነበረው ታዋቂው አገልጋይ ያዝ አደረገኝና ስፈልግ ነው የተገናኘ ነው። አንድ ጥያቄ ልጠይቅ ፈልጌ ነበር። አንድ ህልም አይቼ ነበር፣ ትርጉሙ ግን አልገባኝም። አንተ ደግሞ ህልም የመተርጎም ጸጋ እንዳለ አውቃለሁ። እስቲ እሱን ልንገርህ፣ ተርጉምልኝ አለኝ። ያየኸውን ህልም አውቃለሁ፣ አትንገረኝ አልኩት። እምነት እንዲሆንልህ እኔ ያየሁትን ህልም ልንገርህ አልኩት። ያየሁትን ህልም ደረጃ በደረጃ ነገርኩት። ቀጥዬም የህልሙን ትርጉም ምን እንደሆነ ነገርኩት። ይህ የነብዩ ዳንኤል አይነት አገልግሎት ነው። ዳንኤል እንደነዚህ ነበር የሚያገለግል የነበረው። ይህ ከነብዩ ከተካፈልኳቸው ጸጋዎች መካከል አንዱ ነው። ሰዎች ያዩትን ህልም እርሱ እንዳዩት አይቶ ከነትርጉሙ የማየት ልምምድ ማለት ነው። ታዲያ እንዴት ነው መንፈሳዊ አይኖችና ጆሮች ተከፍተው ወደዚህ በመንፈስ የመመራት ልምምድ የመጣሁት? እግዚአብሔር በጾም ወቅት 3 ጊዜ ትንቢተ ዳንኤልን አንብብ ብሎ በመራኝ መንገድ መሰረት በማድረጌ የመጣ ልምምድና የጸጋ መካፈል ነው። በመጀመሪያ አንድን የመጽሐፍ ቅዱስ ክፍል ስታነቡ በመጽሐፍ ውስጥ ያለውን ዕውቀት ትረዳላችሁ። ቆየት ብላችሁ አድምታችሁ ያንን ክፍል ስታነቡት ስታጠኑት የመገለጥ የሪማ ዕውቀት ታገኛላችሁ። ከዚያም አልፋችሁ አሁንም አድምታችሁ በማሰላሰል መንገድ ስታነቡት በቃሉ ላይ ያለውን መንፈሳዊ ጸጋ ትካፈላላችሁ። አይኖቼ የተከፈቱበት ሚስጥር መንገድ ይሄ ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። አበረታቱ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጉ። እንደዚህ አይነት የትርጉም ቪዲዮዎች እንዲደርሷችሁ ሰብስክራይብ አድርጉ። ስለተከታተላችሁ እናመሰግናለን። መጽናናት ነበርኩ። መልካም ጊዜ